ሰላም ውድ ተመልካቾቼ እንደምን አላችሁ? ወቅቱ የጾም ወቅት እንደመሆኑ መጠን በርካታ ሙስሊም ወንድሞችና እህቶች በተለይ ስኳር ያለባቸው ከቴምር ጋር በተያያዘ ወደ ሕክምና ተቋማት ሲመጡ አንዳንድ ጥያቄዎች ያነሱልኛል። ቴምር ስኳር ይጨምራል ወይ? ቴምር እንዴት ነው መመገብ ያለብን የሚል ጥያቄ ያቀርባሉ። ቴምር የደም ስኳር ይጨምራል መመገብ ይችላሉ ወይ? ስኳር ያለባቸው እንዲሁም አጠቃላይ ቴምር ስለ ጤናችን ያለውን 5 መሰረታዊ ጥቅሞች ላይ እንነጋገራለን። ቪዲዮውን እስከ መጨረሻ ብትከታተሉ መልካም ነው። መጀመሪያ ደረጃ እንግዲህ ቴምር በጣም በብዙ ሰዎች በጣም የሚወደድ ከፍራፍሬ አይነቶች የሚወደድ ምግብ ነው። በተለይ በሙስሊም ወንድሞችና እህቶች በጣም የሚጠቀሙ ነው። በጾም ወቅት ደግሞ ይሄ በብዛት ይጠቀሙታል ማለት ነው። ቴምር ከደረቀ ፍራፍሬዎች ውስጥ የሚመደብ ነው። በመጀመሪያ ደረጃ ሊሰጣቸው የሚችሉትን መሰረታዊ የጤና ጥቅሞች ላይ እንነጋገራለን። አንደኛ በውስጡ የፋይበር ይዘት አለው። ይሄ ፋይበር በውስጡ የያዘው ፋይበር እንግዲህ ፋይበር ያላቸው ነገሮች በብዛት ለጤና በጣም ወሳኝ ናቸው። በተለይ ለአንጀት ጤና ጠቃሚ ናቸው። ስለዚህ አንደኛውና የመጀመሪያ አንጀት ጤናን በመጠበቅ በኩል በተለይ ድርቀት እንዳይከሰት በማድረግ አንጀት አካባቢ ያሉትን ባክቴሪያዎች ጤናማ ባክቴሪያዎች አሉ፣ ጠቃሚ የሆኑ ባክቴሪያዎች ማለት ነው ለጤንነታችን በተለይ የአንጀትን ጤንነት በመጠበቅ በኩል ማይክሮባዮም የምንለው ማለት ነው። ስለዚህ የአንጀትን ጤንነት በመጠበቅ ድርቀት እንዳይከሰት በማድረግ አንድ ትልቅ ጠቀሜታ አለው። ሁለተኛው ጠቀሜታው ደግሞ ቴምር በውስጡ በጣም ሚኔራሎች አሉት። እንደ ሲሊኒየም፣ ማግኒዚየም የምንላቸው እንደ ኮፐር የመሳሰሉት በጣም ለጤና ወሳኝ የሆኑ ሚኔራሎች ወይም ማዕድናት አለው። ይህም ራሱ ለጤናችን በጣም ጠቃሚ ነው። ለምሳሌ በውስጡ ያለው የማግኒዚየም ጥቅሙ ምንድነው? ለምሳሌ የደም ግፊት ያለበትን ሰው ማግኒዚየም የደም ስርን ሪላክስ በማለት በማዝናናት የደም ግፊትን በተወሰነ ደረጃ በመቀነስ የራሱ አስተዋጽኦ አለው። ማግኒዚየም ለአእምሮአችንም አጠቃላይ ለጤንነታችን በጣም ወሳኝ የሆነ ንጥረ ነገር ወይም ማዕድን ነው። ስለዚህ እሱን ይይዛል። በተጨማሪም ደግሞ ፖታሲየምም አለው። ፖታሲየም ደግሞ ከሰውነታችን ውስጥ ሶዲየም እንዲወጣ በማድረግ እንዲሁ የደም ግፊት ላይ ጠቀሜታ አለው። የደም ግፊትን የመቀነስ አለው። ስለዚህ እነዚህን ጠቃሚ የሚባሉ ንጥረ ነገሮችን በውስጡ ያዘ። በሶስተኛ ደረጃ የቫይታሚን ቢ6 የምንለው ጠቃሚ የሆነ ለአእምሮ ጤንነት አጠቃላይ መልእክት አስተላላፊ ነርቮችን ስራቸው እንዲሳለጥ በማድረግ በጣም ወሳኝ ከሆኑት ቫይታሚኖች ውስጥ እንደ ቪታሚን ቢ6 የመሳሰሉትን በመያዝ ደግሞ ለጤናችን እጅግ በጣም ወሳኝ ነው ማለት ነው። ከዚህ በተጨማሪም ጣፋጭነት ያለው በመሆኑ ለሰውነት ቶሎ ኢነርጂ በማቅረብ በኩል ጠቃሚ ነው ማለት ነው። ቴምር በጣም በርካታ የጤና ጥቅሞች አለው። ከልብ ጋር በተገናኘ የልብ ጤንነትን በመጠበቅ በኩል እንዲሁም አጠቃላይ የጤንነት ሁኔታን በማስተካከል ቴምር ለጤናችን በጣም ወሳኝ ነው። በመቀጠል እንግዲህ ቴምር የደም ስኳር ያለበት ሰው መጠቀም ይችላል ወይ መመገብ ይችላል ወይ የሚለውን ደግሞ እንመለከታለን። ይህን ለማወቅ በመጀመሪያ እንግዲህ ቴምር ቅድም ከነገርኳችሁ የማዕድናት እንዲሁም ደግሞ አጠቃላይ የቫይታሚን ይዘቱ በተጨማሪ በውስጡ ያለውን የስኳር መጠን መፈተሽ ጠቃሚ ይሆናል ማለት ነው። ቴምር እንግዲህ ፍሩክቶስ፣ ግሉኮስ ይይዛል። በተጨማሪም ፋይበር ይይዛል። እንግዲህ ፋይበር ደግሞ ብዙ ጊዜ ፋይበር እነዚህ አሰርነት ያላቸው ምግቦች ቶሎ ከአንጀት ስኳር ተመጦ ወደ ደም እንዳይገባ የተወሰነ አስተዋጽኦ ያደርጋል ማለት ነው። ስለዚህ ቴምር እንግዲህ አንድ ምግብ የደም ስኳርን ይጨምራል ወይስ አይጨምርም የሚለውን ለማወቅ የምናያቸው ሁልጊዜ መለኪያ ፓራሜትሮች አሉ። እንግዲህ ሌሎች መለኪያዎች እስከሌሉ ድረስ ለመለኪያ የምንጠቀምባቸው ሁለት መሰረታዊ ነገሮች አሉ። የመጀመሪያው የግላይሲሚክ ኢንዴክስ የምንለው ነው። የግላይሲሚክ ኢንዴክስ ማለት አንድ ምግብ ከተመገብነው በኋላ በምን ያህል ፍጥነት ወደ ደም ስኳር ይቀየራል የሚለው ነው። ፒውር የሆነ ግሉኮዝ አሁን ፒውር ማለት በጣም ንጹህ የሆነ ስኳር ነው። እንግዲህ እኛ ለቴብል ሹገር ለሻይ ለምን የምንጠቀምበት አይደለም። እሱ ቴብል ሹገር የምንለው ነው። ያኛው ግን ግሉኮስ የምንለው 100% ነው። በቃ የግላይሲሚክ ኢንዴክሱ ወደ ስኳር ወዲያውኑ የደም ስኳርን ከፍ የሚያደርገው ማለት ነው። ስለዚህ ምግቦች ከዚህ አንጻር ነው እየተፈተሹ የሚሄዱት ማለት ነው። ስለዚህ ግላይሲሚክ ኢንዴክስ የምንለው እንግዲህ ከ55% በታች ያሉት መካከለኛው ዝቅተኛ ደረጃ ላይ የሚገኙ ናቸው። እንዲሁ ደግሞ ከ50 እስከ 70 ያሉት በመካከለ ከ70% በላይ ደግሞ በከፍተኛ ደረጃ የደም ስኳርን ከፍ የሚያደርጉ ናቸው። ስለዚህ ቴምርን ስናየው ከ42% እስከ 55% ነው ያለው።
ጣፋጭ ቢሆንም በውስጡ ፋይበር ይዘት ስላለው በመካከለኛነት ደረጃ ወይም ደግሞ በዝቅተኛነት ደረጃ ልናየው እንችላለን። ምክንያቱም ከ55% በታች ስለሆነ ነው። ሁለተኛው ግላይሲሚክ ሎድ የምንለው ነው። ግላይሲሚክ ሎድ ማለት ደግሞ አንድ ምግብ በምግቡ ውስጥ ምን ያህል የስኳር መጠን ይይዛል፣ ፖርሽን ሳይዝ ወይም መጠን የምንለው ማለት ነው። ሌላ በኩል ምን ያህል የካርቦሃይድሬት ይዘት አለው የሚለውን የሚጠቁም ነው። ይሄ ብዙ ጊዜ ምንድነው በፎርሙላ ደረጃ ሲታይ ለምሳሌ ግላይሲሚክ ሎድ የምንለው በውስጡ ያለው ቅድም ያልኳችሁ ግላይሲሚክ ሎድ እኩል ይሆናል ግላይሲሚክ ኢንዴክስ ሲባዛ የካርብ ኮንቴንት፣ አጠቃላይ በውስጡ ያለው የካርብ ኮንቴንት ለመቶ አካፍል የምናገኝበት ሁኔታ ነው ያለው ማለት ነው። ስለዚህ ከዚህ አንጻር ስናይ 3 ቴምር 18 ግራም ካርብ አለው። 3 መካከለኛ ሳይዝ ያለው ቴምር 18 ግራም ካርብ አለው። ይሄን እንግዲህ ኢኩቫለንት ስናደርገው ለምሳሌ አንድ መካከለኛ ሳይዝ ያለው ቴምር አንድ ሰው ቢመገብ 6 ግራም ያህል ካርብ አለው ማለት ነው። ወደ አንድ ማንኪያ ሊጠጋ የሚችል ስኳር ይወጣዋል አይነት ነገር ነው። ስለዚህ መጠንቀቅ የሚያስፈልገው ምን ያህል ነው፣ ምን ያህል ፖርሽን፣ ምን ያህል መጠን ነው የምትጠቀሙት የሚለውንና አመጋገባችሁን በምን መልኩ ነው ማድረግ፣ የደም ስኳር ሳይጨምር አንድ ሰው ቴምር እንዴት ነው መመገብ የሚችለው የሚለው ነው ዋና ወሳኝ። በተለይ የስኳር ህመም ላለባቸው ሰዎች ይሄ በጣም ጠቃሚ ይሆናል። ስለዚህ የግላይሲሚክ ሎዱ ወይም ደግሞ የስኳር ይዘቱ ስናይ 3 ቴምር አንድ ሰው ቢጠቀም 18 ግራም ካርብ ድረስ ይወጣዋል ማለት ነው። ስለዚህ አንድ ሰው በተለይ የስኳር ያለበት ሰው ከ3 ቴምር በላይ በቀን መመገብ የለበትም ማለት ነው። እዛ በላይ የሚመገብ ከሆነ የደም ስኳሩ ከፍ ይላል። ግን በጣም ለቴምር ፍቅር ያለው ሰው 1፣ 2 ወይም 3 በቀን ሊመገብ ይችላል። ስለዚህ መጠን በጣም ወሳኝ የሚሆነው መጠን ነው። ምን ያህል መጠን ነው የምትጠቀሙት የሚለው የደም ስኳር ያለበት ሰው ከ3 ቴምር በላይ በቀን መጠቀም የለበትም ማለት ነው። ይህንም ደግሞ ቴምርን ስትጠቀሙ ከሌሎች ምግቦች ጋር ማድረግ፣ በተለይ ከእርጎ ፕሮቲን ይዘት ያላቸው እንደ እርጎ ያሉ ምግቦች ወይም ደግሞ ወተት ጋር ሊጨመር ይችላል። አለበለዚያም ደግሞ ከለውዝ ጋር አድርጎ መመገብ በጣም ብቻውን ከተመገብነው በጣም ቶሎ ብሎ የደም ስኳር ከፍ የሚያደርግበት ሁኔታ ነው ያለው። ነገር ግን ከእርጎ ጋር ከወተት ጋር እንዲሁም ደግሞ ከለውዝ ጋር ስንጠቀመው ግን እነዚህ የፕሮቲን ይዘት ያላቸው የተወሰነም ደግሞ የቅባትነት ይዘት ያላቸው ምግቦች ስለሆኑ ከነሱ ምግቦች ጋር አብዞርቤሽኑ ወደ ደም ስኳር ቶሎ ተመጥቶ የመሄድ እድሉን ይይዘዋል ማለት ነው። ስለዚህ ስትመገቡ በዚህ አይነት መንገድ መመገብ የሚኖርባችሁ ይሆናል ማለት ነው። ሁለተኛ የምትመገቡበትም ሰዓት ወሳኛል። ሙስሊም ወንድሞችና እህቶች ካፈጠሩ በኋላ ለምሳሌ ማታ ከሆነ ማታ ብዙ ጊዜ ሌሊት ተኝተን ነው ማለት እንግዲህ ሰውነታችን ብዙ ጊዜ በመኝታ ሰዓት ኦፍ ሆኖ ነው የሚያድረው እና እንቅስቃሴ አልባ ስለሆነ የደም ስኳር ሌሊት የሚጨምርበት ሁኔታ አመጋገባችን ካልተጠነቀቅ በተለይ የማታውን ምግብ ከ12 ሰዓት በኋላ የምንመገበው ምግብ ላይ ጥንቃቄ ካላደረግን ሌሊት ስኳር ይጨምራል። በዚህ አጋጣሚ በጣም ጣፋጭነት ማታ ላይ ስትመገቡ ሙስሊም ወንድሞችና እህቶች ካፈጠራችሁ በኋላ ማታ ላይ ጣፋጭ ነገር መጠቀም የለባችሁ። ፓርቲኩላር የደም ስኳር ያለባችሁ ጣፋጭ፣ ምክንያቱም ሌሊት ላይ ሰውነታችን ተኝተን በምናድርበት ወቅት አንደኛ የሆርሞን ለውጦች አሉ። ለምሳሌ እንድንተኛ የሚያደርገን ሜላቶኒን የምንለው ሆርሞን አለ። ይሄ ሆርሞን ኢንሱሊን መጠኑን ይቀንሳል። ሌሊት እንቅልፍ ተኝተን እንድናድር የሚያደርገው ሆርሞን ነው። ስለዚህ ኢንሱሊን በብዛት እንዳይመነጭ በማድረግ የደም ስኳር ላይ ጣፋጭ ነገሮችን ወስደን ምንተኛ ከሆነ የደም ስኳር ሌሊት ከፍ ይላል። ስለዚህ ማታ ላይ የምትመገቡት ምግብ ላይ በተለይ ጣፋጭነት የበዛባቸው ምግቦች ላይ ጥንቃቄ ማድረግ ያስፈልጋል። ስለዚህ ቴምርም ማታ ከመመገብ ይልቅ ጧት አካባቢ ወይ ለምሳሌ ጧት 2 ጊዜ ነው ሙስሊሞች ካፈጠሩ በኋላ፣ ከዛ ደግሞ አይ ቲንክ ሌሊት አካባቢ ሊነጋጋ አካባቢ ይመገባሉ። ስለዚህ ጧት ሊነጋጋ አካባቢ ይሻላል። ምክንያቱም ቀን ላይ እንቅስቃሴ ስለሚያደርጉ ወደ ጧት አካባቢ ላይ እንጂ ማታ ላይ መመገብ ማታ ላይ የምትመገቡት ምግብ ላይ በዚህ አጋጣሚ በጣም ጥንቃቄ ማድረግ ያስፈልጋል። ጣፋጭነት የበዛባቸው እንደዚህ ፕሮሰስ የሆኑ ምግቦች ላይ በጣም ጥንቃቄ ማድረግ ይፈልጋል። ጾም በጣም ጠቃሚ ነው ለጤንነታችን። መጾም በጣም ብዙ ጠቀሜታዎች አሉ። ቀጣይ በማቀርብላችሁ ቪዲዮ ጾም ለጤና የሚሰጠን ጥቅም እንነጋገራለን። ቴምርም እንግዲህ ማታ ላይ ከመመገብ ይልቅ ሊነጋጋ ሲል አካባቢ መመገብ። ከዚህ ውጭ ግን የደም ስኳር ያለበት ሰው ከ2 እስከ 3 ቴምር ድረስ መጠቀም ወይም መመገብ ይችላል። ስለዚህ ዋናው ነገር እንግዲህ መጠን ነው። ስለዚህ
ከዚህ አንፃር የጠየቃችሁኝ በተለይ ሙስሊም ወንድሞች እህቶች የደም ስኳር አለብን ቴምር እንዴት ነው ቴምር የደም ስኳር ይጨምራል ወይ እንዴት ነው መመገብ የምንችለው ላላችሁን አይሆፕ የሚጠቅም መረጃ ነው ብዬ በማሰብ ነው ከጠየቃችሁኝ ጥያቄ በመነሳት እንግዲህ ጥያቄ የተወሰኑ ሰዎች ጠይቁ እንጂ በጣም የብዙ ሰዎች ጥያቄ ሊሆን ይችላል ብዬ በማሰብ ነው በዚህ መንገድ እንግዲህ ቴምር ለጤና ጠቃሚ በመሆኑ ነገር ግን ቴምርን ስንመገብ ደግሞ በዚህ አመጋገብ አሁን በነገርኳችሁ መጠኑ ዝቅ አድርጋችሁ ከ2 እስከ 3 ቴምር ድረስ መጠቀም እንደምትችሉ ቴምርን ስትጠቀሙ ደግሞ ከሌሎች በተለይ ከወተት ከእርጎና ለውዝ ጋር ቀላቅላችሁ ብትመገቡ የተሻለ እንደሆነ እንዲሁም ቴምርን ማታ ከመመገብ ይልቅ ሊነጋጋ ሲል አካባቢ መመገብ እንግዲህ ከጾማችሁ ጋር ማች እንዲያደርግ በማድረግ ማለት ነው ምክንያቱም ቀን ላይ የምትንቀሳቀሱበት እድል ስለሚኖር ነው በዚህ መንገድ እንድትረዱት በማሰብ ነው በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን